ባይዘዎች ላይ ዛሬ የሆነ ሀሳብ መጣልኝና ሼር ላደርጋችሁ ፈለኩ ማለት ነው። ምን መሰላችሁ የመጣልኝ ሀሳብ ማለት ነው። እና አንዳንድ ጊዜ ውስጣችን በብዙ ሰዎች ውስጥ አለ ብዬ የማስበው ነገር ነው። አጊቱ ዓለም ላይ የሚኖር ነገር ነው። ምክንያቱም በአሁኑ ሰዓት አብዛኛው ሰው ታሟል እና የህመሙን ልክ አያውቀውም። ለምን እንደታመመ በምክንያት እንዳመመው ምን ሆኖ እንደሆነ አያውቅም ማለት ነው። እና እኔ አንዳንዴ አሁን ላይ ምን እንደገባኝ ታውቃለች። አንዳንድ ጊዜ ሲያመን ሰበብ መፈለግ ያንን ነገር ለመርሳት ፊልሞች፣ አላስፈላጊ ነገሮች ውስጥ ከመግባት ይልቅ ምንድነው ያመመኝ ብሎ ራስን መጠየቅ ጥሩ ነው ብዬ አስባለሁ። እና እኔ ምንድነው ያመመኝ ሲጀመር በሽታዬስ ምን ያክል ነው የሚለውን ነገር ማወቅ፣ በምክንያት ነው የታመምኩት ያንን ነገር የምር ራሳችን ጠይቀነው እናውቃለን ወይ? ምክንያቱም እኔ በዚህ ሰሞን ላይ አንዳንድ ነገሮች እንትን ያልኩ ነበር ሶሻል ሚዲያ ላይ ምናምን ነው። ብዙ ሰው ህመም ላይ ነው። በጣም ብዙ ሰው ታሟል። እስቲል ነው እኔም ያኔ ሰው ስለ ሰው እንትን ብቻ አይደለም እኔም የራሴ ህመም ይኖርብኛል ላይ ነው። ግን ምን ልላችሁ ፈልጌ ነውና የገባኝ ነገር ለምንድን ነው የታመምኩት? የታመምንበትን ምክንያት ለማወቅ ብንጥር ከዛ ያንን ነገር ካወቅነው በኋላ እኮ ነገሮች ምናልባት መልካም ሊሆን ይችላል። ምናልባት መድኃኒቱን ልናውቀው እንችላለን። የተሰጠን መድኃኒትም ሊኖር ይችላል። ያንን መድኃኒትም የህመሙን ልክ ስናውቀው ነው ያ ህመም ወዴት ነው እየወሰደኝ ያለው፣ የት ነው የምደርሰው። ምክንያቱም ህመማችንን ካላወቅ ነው የታመምንበትን ኬዝ ምን ያክል ጥልቀቱን። አንድ ነገር መናገር የምፈልገው ነገር ምንም አይነት ፐርፌክት ሰው ቢኖር፣ ምንም አይነት ሰው ቢኖር በውስጡ ህመም የሌለበት በውስጡ ጭንቀት የሌለበት ሰው ይኖራል ብዬ እኔ በጭራሽ ነው የማላስበው። የለምም። ይህን በእርግጠኝነት መናገር እችላለሁ። ቤተሰብ ይሆናል፣ በብዙ ነገሮች በጣም በብዙ በስራ ምክንያት እንዲሁም በጣም ብዙ ነገሮች ስላሉ ከሰው ልጅ ላይ የሆነ ሀሳብ፣ ቁስል፣ የሆነ መከፋት አይነት ስሜቶች አይኖሩም ብዬ ለማለት አልቸገራለሁ። ስለዚህ የሁላችንም ችግር ነው ብዬ ስለማስብ ነው። እና ምንድን ነው ያን ነገር እንድንሆን ያደረገን የሚለው መጀመሪያ ምክንያቱም ማወቅ ጥሩ ነው ብዬ አስባለሁ። ከዛ ነው የህመሙ የመድኃኒትም ሆነ ፈልጎ መድኃኒትም ቢገኝ ራሱ የዛን የመድኃኒቱ ዋጋውም ይገባናል። እንዴት መጠቀም እንዳለብን የምናውቀዋለን። በስርዓት የምንጠቀመዋለን መድኃኒቱ። ምክንያቱም ያ በሽታ ወዴት እንደሚወስደን ምን ያክል እንደሆነ እኛ ላይ የሚያመጣውን አደጋ ስለምናውቅ ማለት ነው። ህመም ሲባል ይሄ አካላዊ ምናምን አይደለም፣ ስሜታዊ ህመም አለ። የሆነ ራስ ጋር ያለ ብዙ ነገሮች አሉ፣ ከራስ ጋር የሚያጋጩ ነገሮች እና እነዛ ራሱ ህመም ናቸው። ምክንያቱም በቆይታ እነዚህ ሀሳቦች፣ የስሜት መዋዠቆች፣ ከራስ ጋር ብዙ ነገሮችን ማሰብ፣ አላስፈላጊ ሀሳቦች መምጣት፣ የቅናት መንፈስ፣ ብዙ ነገሮች እነዛ ነገሮች ቆይተው ምንድነው የሚያመጡት? በሽታ ነው የሚያመጡት። ምክንያቱም እንደዛ አይነት ስሜቶች በመጡ ቁጥር ስሜታችን ይዋዥቃል፣ ከፍ ይላል፣ ዝቅ ይላል ምናምን። በዛ ምክንያት አላስፈላጊ ነገሮች እየገባን ስለምንሄድ ምን ይሆናል ማለት ነው በጊዜ ብዛት ወደ በሽታ ስለሚቀየር። ስለዚህ ምንድን ነው እኔ ማድረግ ያለብኝ? ራሴን ማዳመጥ ነው ወይ መፍትሄውን? ራሳቸው የሚጠቅማቸው መፍትሄ እኔ ለራሴ የሚጠቅመኝና ራሴ ነኝ የማውቀው። ያን ደግሞ ማወቅ የምችለው ከራሴ ጋር ወይ በዝምታ። በጣም ብዙ ጊዜ ግን አሁን እኔ በአሁኑ ሰዓት ይመስለኛል አብዛኛውን የሰው ልጅ ላይ ተጽዕኖ እያመጣ ያለው ሶሻል ሚዲያ ይመስለኛል። ሶሻል ሚዲያ በጣም ከባድ ነው። አጠቃቀሙን ካላወቅንበት በጣም ሬር ነው እና በጣም ተጠንቀቁ። ሶሻል ሚዲያ የምትጠቀሙትን ፎሎ የምታደርጉትን የምታዩትን ነገር ምናምን ተጠንቀቁ። ሁሉም ሶሻል ሚዲያ ላይ ያለ ነገር ደግሞ እውነት አይደለም። ከብዙ ሰው ይሰማል፣ በእርግጠኝነት ደግሞ እውነት አይደለም። አብዛኛውን አሁን እየተጎዳ ስሜት ምናምን አድርገው የሚለቁ ምናምን በጣም ብዙ ፎሎወር ስለሚያገኙ፣ በጣም ብዙ ላይኮች ስለሚያገኙ፣ በጣም ብዙ ሼሮች ስለሚያገኙ፣ በጣም ብዙ ሪፖርት ስለሚያገኙ ነው እንጂ እነሱ በዛ ስሜት ውስጥ እያለፉ አይደለም። እነዛ ነገር በየቀኑ በየሰዓቱ የምትከታተሉ ከሆነ ደግሞ እናንተ አላስፈላጊ የሆነ ነገር ውስጥ ትገባላችሁ። ምክንያቱም በዛ በህመማችሁ ላይ ያን ህመማችሁን እያደማችሁት ነው። ስለዚህ ያን ከዛ ህመም ለመዳን ደግሞ ከእንደዚህ አይነት ነገሮች መራቅ ያስፈልጋል ማለት ነውና ተጠቀማችሁ ብዬ ነው ሼር አደረግኳችሁ። በእርግጠኝነትም ጠቅማችሁ ያስባለሁ። የጠቀማችሁን ያዙት፣ ያልጠቀማችሁን ደግሞ እዚሁ አስቀሩት። ላይክ ሼር ይደረግ። ሰብስክራይብ እያደረጋችሁ መልካም ጊዜ ይሁንላችሁ። ሰላም አለው።